ወደ ቻናሌ በድጋሚ በሰላም መጣችሁ። እኔ ደህና ነኝ፣ እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ በ30 ደቂቃ የሚደርስ ፓስታ ፉርኖ ላሳያችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉት። ሰብስክራይብ ማድረግ እንዳትረሱ፣ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ ማለት ነው። የሚያስፈልጉን ግብአቶች እንግዲህ እነዚህ ናቸው ማለት ነው። እዚህ ጋር የተከተፈ ቲማቲም አለኝ፣ የተፈጨ ስጋ አለኝ፣ ግማሽ ኪሎ ነው የተጠቀምኩትኝ። እዚህ ጋር የተፈጨ ሽንኩርት አለኝ፣ በረዶ ሰርቶብኝ ነው። ዱቄት፣ ትንሽ ዱቄት ያስፈልገናል። 3 እንቁላልም አለኝ፣ ፓስታ እንዲሁም በርበሬ አለኝ። እዚህ ጋር ጨው አለኝ፣ ቆንጆ በርበሬ አለኝ። እንግዲህ እዚህ ጋር ውሃ ይጣድኩኝ ፓስታ እንቀሽለበትን ከዛ ይበቃኛል ምለውን ያህል ጨው መጠን አደረኩኝ። እናንተ የምትፈልጉትን ያህል አድርጉ፣ ግን ግዴታ ነው ፓስታ ሲቀቀል ጨው ማድረግ አለባችሁ። እዚህ ጋር ሌላኛው ድስቴን ጣድኩኝ፣ ማቁላላት ልጀምር። ሽንኩርቴን ጨመርኩኝ ማለት ነው። ከዛ እንግዲህ በምታዩት መልኩ እንግዲህ ሽንኩርቴ ውሃውን ተፍቶ እስኪጨርስ አቁላለሁ። ከዛ የሚበቃችሁን መጠን ያህል ዘይት፣ ሁሉ ነገር እንግዲህ እንደናንተ አማራጭ ነው። እዚህ ጋር ዘይት ጨመርኩኝ። ከዛ በደንብ አማስሉ አቁላሉት። ከዛም በመቀጠል በርበሬ በደንብ ሽንኩርታችሁ ሲበስል በርበሬያችሁን ጨምሩ። እሱም በሚመጥቃችሁ መጠን ያህል ነው። አንዳንድ ሰው በጣም የሚያቃጥል ይወዳል፣ አንዳንድ ሰው ደግሞ ለስለስ ያለ ነው የሚወደው። እኔ እዚህ ጋር ሚዲየም ነው ያደረኩት፣ እኔ መካከለኛ ነው የሚመቸኝ። ስለዚህ በርበሬያችሁን አድርጉና አቁላሉ። እንግዲህ እዚህ ጋር እንደምታዩት ውሃዬ እየፈላ ነው ማለት ነው። ወይ ሲፈላ ፓስታዬን እንደዚህ ጨመርኩኝ። ፓስታ እንደዚህ በክብ ለምን እንደሚጨመር እንግዲህ የሚያውቅ ሰው ካለ እስኪ ኮሜንት ላይ አሳውቁኝ። እንደዚህ በሰርክል የሚገባበት የራሱ የሆነ ምክንያት አለው። እንዲህ ለውበት አይደለም፣ ምክንያት አለው። የምታውቁ ሰዎች እንግዲህ አሳውቁኝ እስቲ ኮሜንት ላይ። ልክ ከሆናችሁ መልስላችኋለሁ። እዚህ ጋር እንግዲህ ሽንኩርቴን በደንብ በበርበሬ እያቁላላው ነው። ያው በርበሬ ማቃጠል የለበትም፣ ስለዚህ በደንብ ይቁላላል። ከዛ ያው ቲማቲሜን አስገባሁኝ። እዚህ ጋር እንደምትመለከቱት ተከተፈ ቲማቲሜን በደንብ አስገባው። እናንተ ፈጭታችሁ መጠቀም ትችላላችሁ። ኤቭሪቲንግ ፕሬፈረንስ ነው። እንግዲህ ያማሰላችሁ በደንብ ድስታችሁ እንዳይዝ፣ በደንብ በርበሬው እንዳያቃጥል ሆኖ በደንብ አቁላሉት ማለት ነው። ከዛ ቲማቲሙ በደንብ ውሃውን ተፍቶ ሲጨርስ በደንብ ካዋሃድኩት በኋላ የተፈጨ ስጋዬን አስገባሁኝ። ከዛ በደንብ አድርጋችሁ ስጋውም ውሃውን ተፍቶ እስኪጨርስ ድረስ በደንብ አቁላሉት። ውሃው የስጋ ውሃ እንደዚህ ተፍቶ ከሰራችሁት ያው የማይጣፍጥ ይሆናል፣ ፓስታችሁን አይቀጥንባችኋል። ጀንብ አንተክትካችሁ ስጉ እስኪሆን ድረስ ውሃውን ተፍቶ እስኪጨርስ ድረስ በደንብ አቁላሉት እያማሰላችሁ። ከዛ እዚህ ጋር ክኖሬን አስገባሁኝ ማለት ነው። ክኖርም ያው ከቁሌት ጋር በደንብ መቁላላት አለበት። ላስት ሚኒት አትጨምሩት፣ በደንብ አቁላሉት። ከዛ ያው ጨው ጨመርኩበት። ክኖር ጨው ስላለው እንዳታበዙ ተጠንቀቁ፣ እየቀመሳችሁ ጨምሩ። እኔ ያው መጠኑን በልምድ ስለማውቀው እንደዚህ በእጄ ነው የምጨምረው እንደምታውቁት። ከዛ እንግዲህ በደንብ አዋህዱ። ከዛ ቆንጆ በርበሬያችሁን አስገቡ። ስጋ መጥበሻ ካላችሁ ማስገባት ትችላላችሁ። እኔ እዚህ ጋር ስላልነበረኝ ያልተጠቀምኩትኝ። ስጋ መጥበሻ ቆንጆ ጣዕም ይሰጠዋል። ከዛ በደንብ አድርጋችሁ አቁላሉት። አሁን ተፍቶ እስኪጨርስ ዘይት በደንብ እስኪተፋላችሁ ድረስ ጭቅጭቅ አድርጋችሁ አቁላሉት። ፓስታዬ ተቀቅሎ አልቋል። እሱን በደንብ አንጠፍጥፌ በቀዝቃዛ ውሃ አድርጌ አቀዝቅዤዋለሁኝ። ምክንያቱም እንዳይወካብኝ በኋላ ዱቄትና እንቁላሉን ስጨምር አቀዝቅዤ ነው የጨመርኩትኝ። ፓስታውን እንግዲህ ድስታችን ላይ ገልብጠን ሰፋ ባለ ድስት ቢሆን ይመከራል ለማቀላቀል እንዲመችን። ከዛ ያው ስጎዋችንን አድርገን በደንብ እናቀላቅለዋለን እንደ ማንኛውም ፓስታ። በደንብ ግን ኢቭንሊ እንደተዳረሰ ቼክ ማድረግ አትርሱ። ከዛ እዚህ ጋር እንደምታዩት በደንብ አዋህጀዋለሁ። ከዛ ያው ፓስታ ፎርናችንን
የሚያጠባብቅልን ነው የምንሰራው። ይሄ ነው መቼስ ፓስታ ፍሩን ነው የሚያስብለው አይደለም። 3 እንቁላላችን እንደዚህ ሰብረን እንጨምራለን። ከዛም ዱቄታችንን እናደርጋለን። ያው እዚህ ላይ ጨው ማድረጉ ያው ይበልጥ ጣዕም ይሰጠዋል። ውሃ እንዳይልብን ያደርግልናል። ትንሽ ጨው አድርጌበታለሁ። አለማድረግም ትችላላችሁ። ያው ጨው ብዙ ማትወዱ ሰዎች አላችሁ። ማድረጉ ግን ይበልጥ ያጣፍጠዋል። ከዛ በደንብ እንግዲህ እንዳይጓጉልባችሁ አድርጋችሁ በደንብ ምቱት። ያው ዱቄቱ መሀል ላይ እንዳይኖር ፓስታ ፉርን ውስጥ በደንብ ሳይጓጉል በደንብ ምቱት። ከዛ ፓስታ ፉርናችን ውስጥ ጨምረን ይሄንንም በደንብ በተገቢ ሁኔታ ማደባለቅ ይኖርብናል። እንግዲህ እንደምታዩት በደንብ አደባልቄዋለሁ። ፓስታውን በጣም ስላላበሰልኩት እንግዲህ አልቦካብኝም። እናንተም ያው እንዳይቦካባችሁ እንዳይሰባበርባችሁ ብዙ አለማብሰል ነው። ረጅም ሰዓት ገና ኦቨን ውስጥ ከተን ስለምናበስለው ብዙ አለማብሰል ነው። ከዛ ፓትራዬን ቂጡ ላይ ትንሽ ስጎ ጨምሬ አደረኩበት ቂጡ እንዳይዝብኝ። ከዛ ፓስታዬን ጨመርኩኝ በደንብ ኢቭን እንደዚህ አድርጌ ስፕሬድ አውት አደረኩትኝ። ከዛ ያው ከላይ ስጎ ያስተረፍኩት ስጎ ነበረ። ያስተረፋችሁትን ስጎ ከላይ ቀቡት። የሚያምር መልክና የሚያምር ጣዕም ይበልጥ የሚያጣፍጥ ጣዕም ይሰጥልናል ማለት ነው ስጓችን። ከዛ እሱ እንደዚህ በደንብ እሱንም ከላይ ከቀባችሁት በኋላ ወደ ኦቨናችሁ ማስገባት ነው ማለት ነው። እኔ ያው በጋለ ኦቨን ውስጥ ለ10 ደቂቃ ያህል ነው በደንብ ያበሰልኩት ማለት ነው። ከላይ ክሪስፕ ከታችም ክሪስፕ እንዲሆንልኝ ፈልጌ ማለት ነው። እንግዲህ ፓስታ ፉርናችን ይሄን ይመስላል ማለት ነው። በጣም በአጭር ደቂቃ ውስጥ የሚደርስ ቀለል ያለ በጣም የሚጣፍጥ ፓስታ ፉርን ነው ማለት ነው። ሁላችሁ ሞክራችሁ እንግዲህ አስተያየታችሁን ንገሩኝ። እንግዲህ እንደምታዩት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ እንዳይረሳ፣ ሼርም አድርጉልኝ።